አስደንጋጮቹ ሐውልቶች። ለእናንተ የሚሆን ኮንተንት ስፈልግ እነዚህ ፎቶዎች አስገርሞኝ ያየዋቸው። በኦስሎ ኖርዌይ በሚገኝ አንድ ሰላማዊ ፓርክ ውስጥ ራቁታቸውን የሆኑ ሰዎች በግዙፍ ተሳቢ እንስሳት ወይም ሪፕታይልስ ተጠፍረውና ተወረው የሚያሳዩ ግዙፍ የድንጋይ ሐውልቶች አሉ። አንድ ወይም ሁለት አይደሉም፣ በጣም ብዙ ናቸው። እስቲ ተመልከቷቸው። እባቦቹ በሰዎቹ አካል ላይ የተጠመጠሙበት መንገድ፣ የሰዎቹ ተገዥነት የሚታይበት አቋቋም፣ የደረቀ ቅርፊቶቹ ከሰው ቆዳ ጋር ሲዋሃዱ፣ ወፎች በራሳቸው ላይ ሲያርፉ ልክ እንደሚከታተሉ ወይም እንደሚጠብቁ። እነሱ ጥበብ ወይም አርት ይሉታል፣ ግን እነሱን ትጠይቁ የማይፈልጉት ጥያቄ እዚህ ጋር ነው። አንድ የአውሮፓ ዋና ከተማ ለምን የጥንታዊ የሬፕቲሊያን ዝርያ ማዳቀል ስነ ስርዓት የሚመስሉ ሐውልቶችን በአደባባይ ያቆመ? ቪግላንድ ፓርክ በየዓመቱ በሺዎች የሚቆጠሩ ቱሪስቶች ቆንጆ ሰልፊ እየተነሱ ያልፉታል። ነገር ግን ከያኔው ለምን የሰው ልጅ ለተሳቢ ፍጥረታት በደስታ ተገዥ ሆኖ እንዲታይ ዓመታትን ፈጅቶ እንደቀረጸ ማንም አይጠይቅም። አጋጣሚ ነው ወይስ በአደባባይ እየተከናወነ ያለ ስርዓት? ባለስልጣናቱ ምልክቶቹን ይወዳሉ። የነቃው ጀማ ይህንን ያውቃል። አጀንዳቸውን በድንጋይ ላይ፣ በፊልም፣ በሙዚቃ ውስጥ ያስቀምጣሉ። ተራው ህዝብ ደግሞ ዘመናዊ ጥበብ እያለ ሲጠራው እነሱ ይስቃሉ። የሬፕቲሊያን የደም መስመሮች፣ ቅርጽ ቀያሪዎች፣ የዝርያ ቁጥጥር ከሱሜሪያን ጽሑፎች ጀምሮ እስካሁን ድረስ ብዙ መጽሐፍት የእባብ አማልክት ብለው የሚያምኑ ከሰዎች ጋር ስለማዋላዳቸው ይናገራሉ። አሁን ደግሞ ሁሉም እንዲያየው በኖርዌይ ፓርክ ውስጥ ተቆመዋል። ይህን ሁሉ ዘመን እዚህ እኛ ተደብቀው ነበር። እውነተኛው ጥያቄ ይህ ነው። እነዚህ ሐውልቶች የሰው ልጅን ነፃነት እያከበሩ ነው ወይስ በእውነት በላይኛው አካል ላይ ያለው ማን እንደሆነ እያሳዩን ነው? የሚያውቁ ያውቀዋል። እዚህ የምትከታተሉ ታውቁታላችሁ። ሐሳባችሁን ኮሜንት ላይ ሹክ በሉን። ይህ ብዙ ሰዎችን ሊያስቆጣ ይችላል። ሳያጠፉት በፊት ግን ሼር አድርጉት። ከዓለም ጀርባ ምን እየተሰራ እንዳለ እየገባችሁ የመጣ ይመስለናል። የመፍትሄ ሐሳብ ያስፈልገናል ካላችሁ ምልክቶቻቸውን በዝምታ መመልከት አቁሙ። ስለ ምልክቶች ወይም ሲምቦሊዝም መረዳት ጀምሩ። በአደባባይ እንዲህ ያለ ጥበብ መሳይ ነገር ስታዩ ጠይቁ። በገንዘብ የረዳው ማን ነው? ቀራጹ ማን ነው? ያ ሐውልት ሲገነባ በዚያ ማህበረሰብ ውስጥ ምን እየተካሄደ ነበር? እውቀት የስነ ልቦና ጦርነት የምታሸንፉበት ትልቁ መሳሪያችሁ ነው፣ ገንዘብ አይደለም። የምልክት ቋንቋቸው መረዳት ስትጀምሩ በአእምሯችሁ ላይ ያላቸው ስልጣን ይተናል። ያልነቃ ሰው ኮሜንት ላይ ይበጠብጣል። አስተዋዮቹና አደገኞቹ ግን ምርምር ይጀምራሉ። እናንተ ከየትኛው ወገን ናችሁ? ሼር ማድረጋችሁ እንዳትረሱ።